ከበሻሻ እስከ 4 ኪሎ ከውትድርና እስከ ኖቤል ሽልማት። ሰላም እንዴት ናችሁ? ውድ የታንኳ ኢትዮ ቤተሰቦች፣ በዛሬ መረጃችን የወቅቱን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የህይወት ታሪካቸውን ልናጋራችሁ ወደድን። ቪዲዮውን እስከ መጨረሻ እንድትመለከቱ እየጋበዝኩ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። የ14 ዓመቱ ወታደር የዛሬው ጠቅላይ ሚኒስትር አብይ አህመድ አሊ በ1968 ዓ.ም ከአባታቸው ከአቶ አህመድ አሊ ከእናታቸው ከወይዘሮ ትዝታ ወልዴ ነሐሴ 7 ቀን በጅማ ዞን በሻሻ ከተማ ተወለዱ። የዛኔው አብዮት ያሁኑ ዶክተር አብይ ሌላ አስገራሚ የቤተሰብ ታሪካቸው በእናታቸው በኦርቶዶክስ ተዋህዶ እምነት ተከታይ እና ከአማራ ብሔር እንዲሁም ከአባታቸው ከእስልምና እምነት ተከታይና የኦሮሞ ብሔር ተወላጅ መሆናቸው ነው። እናታቸው የአማራ ብሔር ተወላጅና የኦርቶዶክስ እምነት ተከታይ ሆነው ከታላቅ ወንድማቸው ከአቶ በቀለ ጋር ወደ ጅማ ባቀኑበት ወቅት ነበር ከአቶ አህመድ አሊ ጋር ተዋወቃቸው። ይህን ጉዳይ ሲያስታውሱ አቶ አህመድ አሊ እንዲህ ይላሉ። ወንድሟ በቀለ መምህር ነበር። በወቅቱ እህቱ አብራው መታ እኔም እህትን ላግባት ስለው ከወደደችህ አግባት አለኝ። እኔም በማህበረሰቡ ወግና ልማድ ጥሎሽ ጥዬ አገባኋት ይላሉ። ወቅቱ የደርግና የአብዮት ነበርና ወላጅናቱ የልጃቸውን ስም አብዮት ብለው ጠሩት። ወላጅናቱ ስሙን በመሰየም ብቻ አላበቁም። በተወለደ በ7 ዓመቱ 7ኛው የኢትዮጵያ ንጉሥ አንተነህ አሉኝ ሲሉ ጠቅላይ ሚኒስትሩ በአደባባይ መናገራቸው አይዘነጋም። በ7 ዓመቴ እናቴ 7ኛው የኢትዮጵያ ንጉሥ አንተነህ አለች። በ7 ዓመቴ። ነገር ግን በልጅነታቸው የሰፈር ሰዎች አብዮት የሚለውን ስም አብይ እያሉ ሲያቆላምጡ ሲጠሩት በዛው ስማቸው አብይ ሆኖ ቀረ። ጠቅላይ ሚኒስትር በ7 ዓመታቸው በሳሻ ውስጥ በሚገኝ የመጀመሪያ ደረጃ ትምህርት ቤት እስከ 6ኛ ክፍል እንደተማሩ ታሪክ ይነግረናል። ይህም ጠቅላይ ሚኒስትሩ በአንድ ወቅት የመጀመሪያ ደረጃ ተማሪ ያለው የ4ኛ ክፍል ተማሪ ሆኜ የ3ኛ ክፍል ተማሪዎችን ፈተና አርም ነበር ብለዋል። ክፍል ተማሪ ያለው የ3ኛ ክፍል ፈተና አርም ነበር። መምህራኖች ያምኑኛል፣ ፈተና እንዳርም ይሰጡኝ ነበር። አብይ አህመድ አሊ በ1981 ዓ.ም የ6ኛ ክፍል ትምህርታቸውን ካጠናቀቁ በኋላ በ1982 ዓ.ም የ7ኛ ክፍል ትምህርታቸውን ለመከታተል ወደ አጋሮ ከተማ አቀኑ። ነገር ግን ያኔው የ14 ዓመት ብላቴና ትምህርታቸውን ሳይጨርሱ ወደ ውትድርና ተቀላቀሉ። በዚህ የጦርነት ሕይወታቸውም እስከ 1985 ዓመተ ምህረት ድረስ በሀገራቸው ከቆዩ በኋላ በ1985 ዓመተ ምህረት በተባበሩት መንግስታት ድርጅት የሰላም ተልዕኮ ወደ ሩዋንዳ የኢትዮጵያ ሰራዊት ሲላክ ዶክተር አብይ አህመድም አብረው ተልከው ለ2 ዓመታት አገልግለዋል። ነገር ግን በሩዋንዳ ቆይታቸው የገጠማቸው አንድ አስገራሚ ታሪክ በአንድ ወቅት ጠቅላይ ሚኒስትሩ አጫውተው ነበር። በወቅቱ እድሜያቸው ወጣት ከነበሩ ወታደሮች አንዱ የነበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ አንዲት ፈረንሳዊ ሴት ልጅ ስለነበርኩ አንተንማ ወደ ሀገሬ ይዤህ እሄዳለሁ አለችኝ። በወቅቱ እኔም ስቅስቅ ብዬ አለቀስኩ። እንዴት ንጉሥ የምሆን ሰው ትወስደኛለች ሲሉ ራሳቸውን በመጠየቅ ይናገሩ ነበር። በ1987 ዓመተ ምህረት ከሩዋንዳ ከተመለሱ በኋላ እስከ 1990 ዓመተ ምህረት በሀገራቸው ቆይተው በ1990 ዓመተ ምህረት በወቅቱ በተነሳው የኤርትራ ወረራ ሀገራቸውን ለማገልገል ወደ ባድሜ አቅንተው ነበር። በዚያም ለ3 ዓመታት ማለትም እስከ 1993 ድረስ እንደቆዩ ታሪክ ይነግረናል። በባድሜ ሕይወታቸውም ያሁኑ ድምፃዊ ጌትሽ ማሞ የቅርብ ጓደኛቸው እንደነበር ይታወቃል።
በወቅቱ ድምፃዊ ጌትሽ ማሞ ሰራዊቱን በማቀንቀን ስራ ላይ ተሰማርቶ በአንድ ወቅት ድምፃዊ ጌትሽ ማሞ የወሎ ሙዚቃ እየተጫወተ ያሁኑ ጠቅላይ ሚኒስትር የዛኔው ወታደር ጠቅላይ ሚኒስትር ዶክተር አብይ አህመድ እስክስታን አጎረፉት። ውድ የታንኳይቲዮ ቤተሰቦች ይችን እስክስታ ቀንጨብ አድርገን እንጋብዛችሁ። በዚያ ጊዜ ጠቅላይ ሚኒስትር አብይ አህመድ አሊ በሬዲዮ መገናኛ ኦፕሬተርነት እያገለገሉ በነበረበት ሰዓት በአንድ የሙሉ ወንጌል ቸርች ውስጥ የጴንጤቆስጤ እምነትን በዘመኑ ቋንቋ ጌታን እንደተቀበሉ ይገመታል። የጠቅላይ ሚኒስትር የህይወት ታሪክ ውስጥ የትምህርት ሁኔታቸው ግን ብዙ ጥያቄዎችን የሚያስነሳ ጉዳይ ይዟል። ጠቅላዩ በበዓለ ሹመታቸው በተነበበው አጭር የህይወት ታሪካቸው በ1994 ዓመተ ምህረት የመጀመሪያ ዲግሪ እንደጫኑ ቢገለጽም በአንድ ወቅት በኢቢኤስ ቴሌቪዥን በተላለፈ መረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በ1996 ዓመተ ምህረት የ12ኛ ቢ ክፍል ተማሪያችን ነበሩ ብሎ መረጃ ማስተላለፉ ብዙ ሰዎች በዶክትሬት ዲግሪያቸው ጥያቄ እንዲያነሱ አድርጓል። ውድ የታንኳይቲዮ ቤተሰቦች በጠቅላይ ሚኒስትሩ የትምህርት ታሪክ በሌላ ቪዲዮ እንደምንመጣ ከወዲሁ እንገልጽላችኋለን። እንዲህ ያለ የመጣው የጠቅላይ ሚኒስትሩ የህይወት ታሪክ በ1999 እስከ 2002 ዓመተ ምህረት የኢንፎርሜሽን መረብና ደህንነት ወይም ኢንሳ ውስጥ በተለያዩ ኃላፊነቶች አገልግለዋል። ከዚያም ወደ ኦሮሚያ ብሔራዊ ክልላዊ መንግስት ወደ ስልጣን ለመምጣት በ2002 ዓመተ ምህረት የተወለዱበትን የአጋሮ ከተማ ህዝብን በመወከል የምክር ቤት አባል ሆነው ተመርጠው አገልግለዋል። ሌላው አስገራሚ ታሪካቸው በዚሁ ዓመተ ምህረት አካባቢ በ2004 ዓመተ ምህረት በአንድ የማምለኪያ አዳራሽ ውስጥ ነብይ ብርቱካን የተባለች ግለሰብ ጠቅላይ ሚኒስትር አብይ አህመድ አሊ አንተ የኢትዮጵያ 7ኛው ንጉስ ስትሆን አያለሁ ብላ መረጃ አግኝተናል። ጠቅላይ ሚኒስትር ሆነ ስትቀመጥ የጌታ መንፈስ ያሳየኛል። ኢየሱስ ጌታ። ዶክተር አብይ አህመድ አሊ በፌዴራል መንግስት ጠቅላይ ሚኒስትርነት ከመምጣታቸው በፊት በኦሮሚያ ክልል ውስጥ በተለያዩ ከፍተኛ የፖለቲካና አስተዳደራዊ ኃላፊነቶች ላይ ተሳትፈዋል። በፌዴራል የሳይንስና ቴክኖሎጂ ሚኒስትር ሆነው እስከ 2008 ዓመተ ምህረት ካገለገሉ በኋላ በ2008 ዓመተ ምህረት በኦሮሚያ ክልል ተመልሰው የክልሉን ከተማ ልማትና ቤቶች ቢሮ በኃላፊነት መርተዋል። በዚሁ በ2008 ዓመተ ምህረት መጨረሻ ገደማ አቶ ለማ መገርሳ የክልሉ ርዕሰ መስተዳደር ሆነው ሲመረጡ አብይ አህመድ ደግሞ ምክትል ርዕሰ መስተዳደር በመሆን አገልግለዋል። በ2009 የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ጽሕፈት ቤት ኃላፊ በመሆን ተሹመው ነበር። በ2010 ዓመተ ምህረት በየካቲት ወር አቶ ለማ መገርሳ የፓርቲውን ሊቀመንበርነት በፈቃዳቸው ሲለቁ ዶክተር አብይ አህመድ የኦህዴድ ሊቀመንበር በመሆን ተመረጡ። በዚያው በ2010 ግን ሚያዝያ 24 ቀን ሳይጠበቅ በወቅቱ በህወሓት እንዝላልነት በአንዳንድ ደጋፊዎች ብርቱ ትጋት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር በመሆን ቃለ መሐላ ፈጽመው ወደ ቤተ መንግስት ዘው ብለው ገቡ። እንደምናመሻችሁ ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ወደ ስልጣን ከመጡ በኋላ ጥሩ የህዝብ ድጋፍ አግኝተው የነበሩት ጠቅላይ ሚኒስትሩ በ2011 ዓመተ ምህረት ከኤርትራ መንግስት ጋር በፈጠሩት ጊዜያዊ መግባባት የዓለም የሰላም ኖቤል ሽልማት ማግኘት ችለው ነበር። ነገር ግን በ2013 ዓመተ ምህረት
የአሁኑ የትግራይ ክልል መንግስት ህወሓት መቃቃር ውስጥ ከዶክተር አብይ አህመድ ጋር በመግባት በኢትዮጵያ ታሪክ ውድ የተባለውን ጦርነት አካሂደው ብዙ ንብረቶች፣ አያሌ ወጣቶች ማለቃቸው አይዘነጋም። በንግስናቸው ወራት በነቂስ ከደገፏቸው ህዝቦች የአማራ ክልል ህዝቦች ነበሩ። ነገር ግን ሳይጠበቅ ጠቅላይ ሚኒስትሩና የአማራ ህዝብ መኮራረፍ ውስጥ ገብተው ከ2015 ሐምሌ ወር ጀምሮ እስካሁን ድረስ እጅግ ደም አፋሳሽ ጦርነት እያደረጉ በንግስናቸው ቀጥለዋል። ጠቅላይ ሚኒስትሩ በንግስናቸው ከሚታሙባቸው ነገሮች አንዱ ከፋፋይ ንግግሮችን ይናገራሉ የሚለው አንዱ ነው። በዚህም በአንድ ወቅት ጎንደርን ስናለማው ጎጃም አኮረፈን፣ አፄ ዮሐንስ የጎጃምን ህዝብ በድለዋል፣ አርባ ምንጭ ሲበለጽግ ወላይታው አልሳቅም እና የመሳሰሉትን ንግግሮች ዜጎች እንዳብነት ያነሳሉ። ጠቅላይ ሚኒስትሩ ግን በማህበራዊ ህይወታቸው እጅግ ተጫዋችና ቀልደኛ እንደነበሩ አንዳንድ ቪዲዮዎችን ማግኘት ችለናል። እንዲሁም በተለያየ ጊዜ ከቀለዷቸው ቀልዶች አጫጭር ቪዲዮዎችን ጋብዘናቸው እንመለስ። እንዲህ እያለ የጠቅላይ ሚኒስትሩ የህይወት ጉዞ ይመጣው በውትድርና ህይወታቸው እስከ ሌተናል ኮሎኔል ማዕረግ አግኝተው ከባለቤታቸው ከወይዘሮ ዝናሽ ታያቸው ጋር ተዋውቀው ትዳር መስርተው በዚህም የሶስት ልጆች አባት ሆነዋል። ዲቦራ አብይ፣ ራኬብ አብይና አሜን አብይ ሶስት ሴት ልጆች አሏቸው። በ2010 ዓመተ ምህረት ግን ሚሊዮን አብይ የተባለ አንድ ህፃን በጉዲፈቻ ወስደው ለአራተኛ ልጅነት ቤተ መንግስታቸው አስገብተው እያሳደጉት ይገኛሉ። ውድ የተከበራችሁና የታንኳ ኢትዮ ቤተሰቦች ይህ የህይወት ታሪካቸው ከመጀመሪያ እስከ መጨረሻ ያለውን የንግስና ህይወታቸውን የሚዳስስ እንጂ እርሳቸውን ለመደገፍም ይሁን ለመንቀፍ ያደረግነው ሙከራ እንደሌለ ከወዲሁ እንድትረዱን እንፈልጋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ እያለ ህይወታቸው ሄዶ ትናንትና 50ኛ ዓመታቸውን ደፍነዋል። ውድ የታንኳ ኢትዮ ቤተሰቦች በቀጣይ ስለምንሰራቸው ቪዲዮዎች አጋርናችሁን እንድትገልጹልን እየጋበዝን ወደፊት የማን የህይወት ታሪክ በሰፊው እንዲዳሰስ እንደምትፈልጉ በኮሜንት እንድታሳውቁን እንጋብዛለን። ለዛሬ የነበረን መረጃ ይህን ይመስላል። መልካም ጊዜ። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ።